አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ ጥራቱን ጠብቆ በዘመናዊ መልኩ የተሰራ ምርጥ የሚሸጥ ብሎኬት ቤት እየላችሁ መጥቻለሁ። ይህ የምታዩት ቤት ኬሚሴ ነው። ያረፈው 180 ካሬ ላይ ነው። የዚህን ቤት ዋጋ ነግራችኋለሁ። ግቢው ሙሉ ሰራሚክ ነው። በሩ ሁሉ ነገር ጨርሶ ውሃ ማብራት ያለው መሃል ከተማ ላይ ነው። በጣም ምርጥ ቤት ነው ማለት ነው። ይሄ እንዳለ ሆኖ ኮምቦልቻ ደሴ የምትፈልጉ ካላችሁ ብሎኬት ቤት ከፈለጋችሁ እንጨት ቤት ተፈለጋችሁ ባዶ ቦታ ከፈለጋችሁ ሁሉም ነገር አለ። በተለይ ኮምቦልቻ ደግሞ ጨፌ መሰንዲ ባዶ ቦታ ነፍ ነው 200 ካሬ 300 ካሬ እንዳቅማችሁ። ዩኒቨርሲቲው አካባቢ ብሎኬት ቤት አለ፣ ጅምር አለ፣ ያለቃለ እንዲሁም ባዶ ቦታ አለ እንዳቅማችሁ። ምሳሌ ዩኒቨርሲቲው አካባቢ 2.34 ድረስ ነው ማለት ነው ባዶ ቦታ። ቤቱ 6 ድረስ ብሎኬት ቤት ከሆነ 6 ሚሊዮን እንደዛ አካባቢ ድረስ ነው። ዩኒቨርሲቲው አካባቢ 3.5 ምናምን ነው እዛ በርበሬ ወንዝ አካባቢ ማለት ነው። ስለዚህ ኮምቦልቻ የምትፈልጉ ካላችሁ፣ ኬሚሴ የምትፈልጉ ካላችሁ፣ ደሴ የምትፈልጉ ካላችሁ ስክሪን ላይ ባለው ስልክ ቁጥር አናግሩ። መግዛት የምትፈልጉና አቅሙ ያላችሁ ማለት ነው። እንደየቦታው ዋጋው ይለያያል። ስለዚህ ቦታ ቤት ልትገዙ የምትፈልጉ ወንድሞቼ አናግሩ። እንዲሁም የሚሸጥ ነገር ያላችሁም አናግሩ። መኪናም ይሁን ቤትም ይሁን ምንም እኔ በሶሻል ሚዲያ ላይ አወጣላችኋለሁ ማለት ነው። ሌላኛው በርካታ እህት ወንድሞቼ የምትጠይቁኝ ጥያቄ አለ። ጀማል ባዶ ቦታ ገዝተን ብንሰራ ይሻላል ወይስ የተሰራ ብንገዛ የምትሉኛላችሁ? እኔ ለራሴ በተለይ ከስደት ተመጣሁ ወደ ጊዜ ያስተማረኝንና ያየሁትን እኔ በሆን አሁን የማደርገው ባዶ ቦታ ነው መገዛው። ምንም መወሻሸት መደባበቅ የለም። በእርግጥ እንዳቅማችሁ ነው። ድካም ሊኖረው ይችላል። ድካም ወጭ ምናምን ሊኖረው ይችላል። ለምንድን ነው ባዶ ቦታ መገዛው ብላችሁ ጠይቁኝ፣ ወይም ደግሞ እንዳትጠይቁ ሊነግራችሁ ነው። ችግር የለውም። ባዶ ቦታ መገዛው አንደኛ በራሴ ዲዛይን ጥርት አድርጌ እሰራለሁ። በራሴ ዲዛይን የልጆች ክፍል የምን በቃ ትንሽም ብኮን በርግጥ ሲቆራረጥ ፍጆታው ሊበዛ ይችላል። ብረቱ ብሎኬቱ ምናምን ግን ወደፊት የሆነ አንድ ወጪህን ታወጣ በኋላ ረፍት ይኖርሃል። ለልጆች ክፍል፣ ለሰራተኛ፣ ለኩሽና አልጋ ክፍል፣ የሁለተኛ የእንግዳ ክፍል፣ የምን ክፍል ሳሎን ምናምን ቁርጥርጥ አድርገህ ምርጥ አድርገህ ትሰራዋለህ ማለት ነው። ጠበብ እያረክም ቢሆን አንድ ይሄን በል። ሁለተኛ እኔ ስመጣ ከሳውዲ አረቢያ እዚህ ያለሁበት ቦታ አሁን እኛ ያለንበት ማህበር ቦታ 1,500,000 600,000 700,000 ነበር። 1,700,000 ድረስ ነበር። አሁን ወላሂ ثم ወላሂ በአላህ ምልል እንገራችሁ ከ3 ሚሊዮን በታች ምንም ቦታ የለም። 180 ካሬው ማለት ነው። 2 ሚሊዮን ስትሏቸው ያሾፋሉ። ብርም አትመስላቸው። እኔ ከመጣሁ በዚች ባሉ ወራት ውስጥ 1,300,000 የኢትዮጵያ ብር ጨምሯል ማለት ነው። በትንሹ ነው የምነግራችሁ። ገዝቶ ያስቀመጠውም ሰው ይሄን አትርፏል። 2-3 ቦታ ገዝቶ ያስቀመጠ ሰው በዚህ ልክ አትርፏል ማለት ነው። ስለዚህ ይሄን ሁላ ብር ይዞ ወደፊት ደግሞ ያደረ እየጨመረ ነው የሚሄደው። አንድ ብሎኬት ቤት ላይ ብቻ አንድ ቤት ብቻ ይዞ ቁጭ ከሚል ፎቅ አድርገውና በአቅሜ በርግጥ ከስር ማንሳቱ ኮለኑ ይሄን መሬቱ ማውጣቱ ከባድ ነው። ፎቅ ቤት እንደ ርዝመቱ በጣም ይከብዳል። ወደ ተቆፍሮ ምናምን ያል ይታገልቻል። ግን አንዴ ታግለህ ወጥተህ ነገ ተነጎዳ እስከ ልጆች ድረስ የሚሆን ቤት መስራት ትችላለህ። ካላይ ቢያንስ 3 ፎቅ ብታደርግ አንዱ ልጅ ተበላይ ይሆናል። ሊፍት አለ፣ ጊዜው ተሻሽሏል። አንዱ ልጅ ከላይ ታደርጓለህ። አንዷን ትሰራና ዝም ብለህ ትተዋለህ። ጊዜ ራሱ ይሰራዋል። ልጅ ሲደርስ ይሰራና ቦታ በኋላ በ10 ሚሊዮን በ20 ሚሊዮን ከሚፈልግ በተለይ መሃል ከተማ ላይ አሁን የምትሰሩት መሃል ከተማ ነው የምታውቁት ነገር ማለት ነው። አሁን እኛ ያለንበት በፊት ፊላ ነበር፣ ምንም ነገር ከብት ማገጃ ነበር። አሁን መሃል ከተማ ሆኗል። 3 ሚሊዮን በታይ ቦታ የለም። ለምሳሌ አሁን እናንተ የምትገዙት ነገ ተነጎዳ የዛሬን 10 ዓመት ብመጡ መሃል ነው። ዛሬ 10 ዓመት ቦታ ልግዛቢ ልጅ ደግሞ ሩቅ ደኑ ዳር ማለት ነው። ስለዚህ ምን ታደርጋለህ? እዛው ከበላይ ይቀጥላል ማለት ነው። ፎቁን ሲጀምርና ተውለታለህ ይቀጥላል። አንደኛ፣ ሁለተኛ፣ ሶስተኛ እያለ ልጆችህ እየቀጠሉ ይኖራሉ። ስለዚህ አሁን 3 ሚሊዮን 2 ሚሊዮን ገዝተህ አንድ ቦታ ላይ ተመቀመጥና ለሞላንድ ሰው ብቻ ከማድረግ ልጆችን ልክ አረቦቹም እንደዚህ ነው የሚያደርጉትና ከላይ እየቀጠሉ
ቢኖሩ የተሻለ ነው ብዬ ስለማምን ይሄን ነው ማምክራችሁ። አቅማችሁ ካለ ወጪ ይበዛል፣ እርግጠኛ ነኝ ወጪ ይበዛል። ለምሳሌ አንድ ፎቅ ለማስጨረስ ቢያንስ ደህና ፎቅ ከሆነ እስከ 10 ሚሊዮን ሊወስድባችሁ ይችላል። በተለይ አሁን ፍጆታው ሲሚንቶ ተወዷል። 5 ሚሊዮን 6 ሚሊዮን 7 ሚሊዮን ሊፈጅባችሁ ይችላል፣ እርግጠኛ ስላልሆንኩ ማለት ነው። ሲሚንቶ 2000 አንድ ኩንታል ሲሚንቶ በፊት 1300 ነበር ነው ስመጣ። አሁን በቅርብ ረመዳን አካባቢ ላይ ማለት ነው ረመዳን ተገባ ነው መሰለህ እንደው ረመዳን ተወጣ ነው እንጂ አሁን በኢራን ጦርነት ላይ አሁን 2200 ሆኗል ማለት ነው አንድ ኩንታል ማለት ነው። በፊት 1300 ነበር። ልዩነቱ ነው። ብረትም እንደዚሁ ነው፣ ሚስማር ሁሉም በዚህ ልክ ጨምሯል። ያው ሊበላችሁ ይችላል፣ ግን በቃ አንድ ቦታ ተረፋችሁ ልጆቻችሁ ነገ መሃል ከተማ ላይ ሆኑ ሌላ ቦታ በ10 ሚሊዮን በ20 ሚሊዮን አይፈልጉም። አንደኛ ስብስብ ይላሉ ተላይ ሆኑላችኋልና እመመክረው ከቻላችሁ ባዶ ቦታ ገዝታችሁ ሰፋ ያለ ቦታ ላይ ፎቅ ብትሰሩ የተመረጠ ነው። ልጆቻችሁ እንዲሰበሰቡና ጥሪት እንዲይዙ ከፈለጋችሁ ማለት ነው። ነገ ብትሸጡትም በደህና ዋጋ የሚሸጥ ስለሆነ መሃል ከተማ ነው የሚሆነው። አመነኝ ዛሬ ዳር ነው ብለህ ብገዛው እንኳን ነገ ተነጎዳይ ዛሬ 2-3 ዓመት መጣ መሃል ከተማ ይሆንልሃል ማለት ውድ ቦታ ላይ ይሆንልሃል። አንተ ደግሞ ከዛሬ 3 ዓመት 4 ዓመት በኋላ ልግዛ ስትል ዳር የሚባለው ነው። ያም ደግሞ 3 ዓመት 4 ዓመት በኋላ ያው ያረጀንኛ እንሄዳለን እንጂ እሱ መሃል ይሆናል። ስለዚህ ቦታና ቤት መመርጥላችሁ ቦታ ገዝታችሁ ስሩ ነው። አይ ደሞኛ ተሁላ ጣጣ ምናምን የለም ሁሉም በጊዜው ነው። ጊዜው ሲደርስ ያ ደሞ ራሱ ይሰበክ ካላችሁ ደሞ ዝልቅ ያለ ቤት ገዝታችሁ ቀጥታ መግባት ነው። ቆጣሪ ላስገባ ውሃ ላስገባ እንትን ኮርኒስ ላድርግ ምን ላድርግ የለም። እስከ 6 ሚሊዮን ድረስ ካላችሁ 6.5 6 ምናምን ካላችሁ እንዲህ ያለ ቤት ገዝታችሁ ገብታችሁ ፋብትን ማለት ኑሯችሁን መያዝ ነው። ስደት ታደከማችሁ ምናምን ያ ቶሎ አንደኛ ቶሎ ያልቅም፣ ሁለተኛ ወጪ ይበዛል። በነገራችን ላይ ትንሽ ብላችሁ ከጀመራችሁ ትንሽ ብር አይበቃውም። ትንሽ ትመስላችኋል የምትሰሩት፣ ግን ወጪው እየጨመረ በቃ ይሄዳል። እውነት ነው የምናወራው ማለት ነው። ስለዚህ ያን አቅማችሁን አውቃችሁ እመመክራችሁ ያ ነው። እስከ ልጆቼ ምናምን ባንድ ሰብሰብ እንዲሉ ጥሪት ሊያዝ ነገ ተነጎዳ ዳር ሊሆኑ ይችላሉ። አሁኑ ይሰብሰቡ ልካልክ ባዶ ቦታ ገዝተህ በፎቅ መልኩ ማስተራት ነው። እጅ ላይ ካለ አቅምን ታውቃለህ፣ ከሌለ ደግሞ ያው ቤትህን ግዙላችኋለሁ። ሌላ መጨረሻ የምነግራችሁ እዚህ ቻናል ላይ መሸጥ የምትፈልጉም መግዛት የምትፈልጉም ብታናግሩ በጣም ደስ ይለኛል። ላይክ አድርጉት፣ ብዙዎች ጋር ድረስ ሰብስክራይቡ እንዲበዛ ላይክ አድርጉት፣ ሼር አድርጉ። ኮሜንትም ላይ ደግሞ ሐሳባችሁን አስቀምጡልኝ። ተረፈ ደሴ፣ ኮምቦልቻ፣ ሀርቡ፣ ኬሚሴ የምትፈልጉ ካላችሁ አናግሩኝ። ሌላም ቦታ የሚሸጥ ካላችሁ አቀርብላችኋለሁ። ሶሻል ሚዲያ ላይ የሚከታተሉ ከሁሉም ቦታ ስለሆነ ሸዋሮቢት የሚሸጥ ቤት ካላችሁ ጥሎ ቤት አቃንጡ፣ ወልዲያም ምናምን ፈለጋችሁበት ማለት ነው እኔ በሶሻል ሚዲያ ላይ አቀርብላችኋለሁ። ቤቱን ቪዲዮ ምናምን ካችሁ በደንብ አይቼ አካባቢውን ቦታውን ነግራችሁኝ እዛ አካባቢም ደግሞ ቅርብ ጓደኞች አይጠፉም በየቦታውና ሄደን እናሳያለን። እኔ ጓደኛ ባይኖረኝ ጓደኛ ሊኖረው ስለሚችል ሄደው አይተው ምናምን ይገዙላችኋል ወይ የሚሸጡላችኋል። ስለዚህ ማናገር ትችላላችሁ እያልኩኝ ፕሮግራሜን በዚሁ እቋጨዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ማድረግና ኮሜንት ማስቀመጥ እንዳትረሱ እሺ።